ሁላችንም እናልማለን። አንዳንዴ ያስፈራናል፣ አንዳንዴ ያስደስተናል፣ አንዳንዴ ደግሞ ስንነቃ ሁሉን እንረሳዋለን። ግን ለምን? አእምሮአችን በሌሊት ምን እየሠራ ነው? ዛሬ መልሱን እናገኛለን። ሕልም የሚመጣው ስንተኛ ወዲያው አይደለም። አእምሮ መጀመሪያ ጥልቅ እንቅልፍ ውስጥ ይገባል። ከዚያ ሬም ይመጣል። ሬም ማለት ዓይናችን ዝግ ሆኖ ሳለ በፍጥነት ሲንቀሳቀስ ነው። በዚህ ጊዜ አእምሮ ንቁ ሆኖ ሳለን ከምናስበው ይበልጥ ይሠራል እና ሕልም ይጀምራል። ድብት ፓርት 2። አሁን ግን ብዙዎች የማያውቋቸው ነገሮች እናያለን። አንደኛ፣ ዕውር ሰዎች ያልማሉ። ምስል ባዩም ድምፅ፣ ሽታ፣ ንክኪ ሁሉ ሕልማቸው ውስጥ አለ። ሁለተኛ፣ ሕልም ውስጥ የምታያቸው ሰዎች ሁሉ አንድ ቀን አይታቸዋለህ። አእምሮ ፊት መፍጠር አይችልም። ሦስተኛ፣ ሉሲድ ድሪም ሕልም ውስጥ እያለህ ሕልም እያልኩ ነው ብለህ ማወቅ ትችላለህ። ይህን ካወቅህ ሕልምህን እንደፈለግህ መቆጣጠር ትችላለህ። አራተኛ፣ ሕልም ውስጥ ህመም አይሰማም። ፍርሃት ይሰማል፣ ደስታ ይሰማል፣ ግን ህመም አይደለም። አምስተኛ፣ አንዳንድ ሕልሞች ደጋግመው ይመጣሉ። ይህ ዝም ብሎ አይደለም፣ ካልተፈቱ ስሜቶች ጋር ቀጥታ ግንኙነት አለው። ሕልም ለምን አስፈላጊ ነው? መጀመሪያ ስሜቶችን ያስተካክላል። ቀን ሙሉ የተሸከምካቸው ስሜቶች ሕልም ውስጥ ይሰራሉ። ጠዋት ስትነሳ ቀለል ይልሃል። ሁለተኛ፣ ያጠናኸውን ያጠናክርልሃል። ፈተና ሲኖርህ ከምትሸፍን ጥሩ እንቅልፍ ይበልጣል። ሦስተኛ፣ ፈጠራን ያነሳሳል። ፖል መካርትኒ የስተርዴይ ዘፈኑን ሕልም ውስጥ ሰምቷል። አይንስታይን የሪላቲቪቲ ሐሳቡን ያገኘው ሕልም ውስጥ ነው። ሕልምህን አትናቅ። ሕልም አሁንም ሙሉ ምስጢር ነው። ነገር ግን አንድ ነገር እርግጠኛ ነው። አእምሮ ሲተኛ አይቆምም። ለአንተ ይሠራል። ከጠቀመህ ላይክ አድርግ፣ ሱብስክራይብ አድርግ፣